Life is cooking. ሰላም እንዴት ናችሁ? የላይፍ ኢዝ ኩኪንግ ቻናል ተከታታዮች፣ በዛሬው ቪዲዮም ቤት ውስጥ የክትፎ አሰራርን ይዤላችሁ መጥቻለሁ። የሚያስፈልገንም ክትፎ ስጋ፣ የተነጠረ ቂቤ፣ ሚጥሚጣ ቤት ውስጥ የተዘጋጀ ቢሆን ቆንጆ ነው፣ ኮረሪማ እና ጨው ነው። እነዚህን ግብአቶች በመጠቀም በጣም ቀላልና ጣፋጭ የሆነ የክትፎ አሰራር ነው የምንሰራው። ሰብስክራይብ ማድረግ እንዳትረሱ። ወዳቸዋለሁ፣ ተከታተሉ። በመጀመሪያ መጥበሻችንን ትንሽ ጋል እናደርገውና ቂቤውን ጨምራለን። ትንሽ ቂቤው ቀለጥ እንዳለልን ሚጥሚጣችንን እናደርጋለን። ኮረሪማችንን እንጨምራለን። ጨው አድርገን እናዋህደዋለን። ከእሳት ላይ እናነሳና መጥበሻችንን ስጋውን ጨምረን በደንብ አድርገን እያሸን እናዋህደዋለን። ጋር በደንብ አድርገን ማዋሃድ ይኖርብናል። ከስጋው ጋር ቂቤውን ሚጥሚጣውን በደንብ አድርጎ ልክ እንደዚህ በደንብ አድርጎ ታሽቶ መቀላቀል ይኖርበታል። በደንብ በዚህ ሁኔታ ካሸነው በኋላ ቂቤ ካነሰው እየቀመስን መጨመር ይኖርብናል። ክትፏችንን በዚህ ሁኔታ ጨርሰናል። ልክ እንደምታዩት ማቅረቢያ ላይ ካዘጋጀን በኋላ ቂቤ ከላይ ፈሰስ እናደርግበታለን። በጣም ጣፋጭና ቀላል የሆነ አሰራር ነው። እናንተም በቤታችሁ ሞክሩት። ኮሜንታችሁን፣ አስተያየታችሁን ስጡን። አመሰግናለሁ። ወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ።